በልጅ አትጨክንምና አባቴን ደጅ ልጽና በልጅ አትጨክንምና ሌላ የለኝምና በዳኑ ከዚያ ከቃጠሎ አንተነ ታደካት ደርሰህላት ቶሎ ያላንተ መኖር አይሆንላት መከታ ጋሻ ሌላ የላት። እስቲ እንበሉት ከሞት የሚያድናት ከሞት ያድናል ከሞት ያድናል ኢየሱስ ከሞት ያድናል ከሞት ያድናል። ሃሌሉያ! እሱ ሞቶ ለእኛ ሕይወት የሰጠን እሱ ከሞት ያድናል። እልልታችሁ ጭብጨባችሁ ይሰማል። ክብር ሁሉ ለእግዚአብሔር ይሁን። ዛሬ መልካም ይሆናል። ድገምና መልካም ይሆናል በለው። በጣም 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 የምንወዳቸው ፓስተር ይብርሽ በዚህ ያለ የአልባስጥሮስ ቤተክርስቲያን ባለራዕይና መስራች በጣም ብዙ ጊዜ ነው እሱ እንዲመጣ ያደረጉት። ዛሬ ተሳክቶለት መጥቷል። ሃሌሉያ! እስቲ እልልታ ጭብጨባ ለጌታ ይሁን። በዚሁ አጋጣሚ ደግሞ ፓስተራችን ፓስተር አሌክስ ከኛ ጋር አለ። በጣም የምወደው አብረን መጽሐፍ ቅዱስ ጥናት ውስጥ ያለን በቃ ምን ብዬ ሌላ ጊዜ እሱ ያገለግል፣ ዛሬ ግን ይባርከናል። በዚህ ወይ ዝም ብሎ አይወጣም። ግን በጣም አሁን ምንም ነገር ልላችሁ ለእግዚአብሔር ቤት ሰዓት ስለሌለን ለእግዚአብሔር ቤት የምንሰጠውን በእጆቻችን እንያዝና ቶሎ ብለን ወደ ቃሉ እንሄዳለን። ቶሎ ብላችሁ የእግዚአብሔር ሰዎች የሉም እዚህ 10 ምናምን ናችሁ እኮ ቶሎ በሉ ወደዚህ። ክብር ለእግዚአብሔር ይሁን። ይብርሽ ስለመጣ እጅግ አድርጌ እግዚአብሔርን አመሰግናለሁ። ደስ ብሎኛል በእውነት ተቆጣ እንደዚህ ያለ ተባይዘው ምንም አይደለም። እንጸልይላለን፣ ሌላ ነገር አይደለም። እንጸልይላለን። ደግሞ ሁሌ ነው የምንጸልየው በእውነት ሁሌ ያንተም ይኸው እሷ አለች እነሱ አሉ። ሁሌ ስሙን ሳንጠራ የቸርቹን ስም ሳንጠራ እዛም ስለምንጠራ ክብር ለእግዚአብሔር። እስቲ ጭብጨባ፣ ሞቅ ያለ ጭብጨባ ለጌታ። መቀባበል ጥሩ ነው። ያንዱ አሉ እኔ እሱ ጋር እጅ አገልግያለሁ፣ ተባርኬ ነው የወጣሁት። ዛሬ ደግሞ ምን ሊለን እንደሆነ አላውቅም፣ ብቻ ግን የሆነ ነገር ይሆናል። እስቲ አንድ ሰው አሜን ይበለኝ በኢየሱስ። በእጆቻችንን ያዝና እንጸልይ። ቅዱስ የተፈራ አምላክ እግዚአብሔር አባት ሆይ በልጅህ በክርስቶስ ኢየሱስ ስም ስለሰጠህን ነገር ሁሉ እናመሰግናለን። በእጆቻችን ያዝነውን መባ፣ አስራት፣ የፍቅር ስጦታ ባርክልን እግዚአብሔር ሆይ። ሊሰጡ ፈልገው ደግሞ ዛሬ ላልያዙት እግዚአብሔር ሆይ በኢየሱስ ክርስቶስ ስም በብዙ ነዶ በብዙ እግዚአብሔር ሆይ እንድትባረካቸው ጸልያለሁ። የተሰበሰበው ደግሞ እግዚአብሔር ሆይ ለቤት መስሪያ ይዋል። ሁሉ ለአንተ ክብር ይሁን። እንወድሃለን በኢየሱስ ስም አሜን። በአስራት የተሰበሰበ ማክሰኞ በእንደዚህ ሰዓት ከ11 ሰዓት ተኩል እስከ 2 ሰዓት የሚቆይ ፕሮግራም አለን። እንደገና ዓርብ ዕለት ከ4 ሰዓት ተኩል ጀምሮ የሚጀምር እስከ 7 ሰዓት የሚቆይ፣ እሁድ ዕለታም ጠዋት ከ4 ሰዓት ተኩል እስከ 7 ሰዓት የሚቆይ ፕሮግራም አለን። ይብርሽኛ ለጥፈን አናውቅም፣ 5 ዓመት ከምናምናችን ነው። አሁን ግን በቃ ሰዎች ማለት እግዚአብሔርም ስለተናገረን እንለጥፋለን። ክብር ለእግዚአብሔር ሆነ። አያስታውቅም ቸርች መሆኑና ብዙ ሰዎች እንደዛ እያሉ ስለሆነ አሁን እንለጥፋለን። እጆቻችሁን ከፍ አድርጉና እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው ድገሙና፣ እግዚአብሔር መልካም ነው በሉ። አዎ እቺን ቃል አንብብና ለፓስተር ይብርሽ እሰጣለሁ። ዮሐንስ 13:38 እንዲህ የሚል ቃል ነፍስህን ስለኔ ትሰጣለህን ብሎ ጴጥሮስን ኢየሱስ ጠየቀው። እውነት እውነት እልሃለሁ 3 ጊዜ
እስክትክደኝ ድረስ ዶሮ አይጮህም አለው። ይሄንን የተናገረበት ሞቲቭ ሄዳችሁ ዮሐንስ ወንጌልን አንብቡት። እኔ ለምን እንደሆነ አላውቅም። ይሄንን ቃል ጌታ ቢፈቅድና ብንኖር እሰብኳለሁ። እኛ ስንት ጊዜ ኢየሱስን ክደነዋል። ስንት ጊዜ ኢየሱስ የለም ብለናል። ስንት ጊዜ ወገኖች ሲቸግረን፣ ሲርበን፣ ሲጠማን